ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ያ ጀማ? እንግዲህ ለሙስሊሞች መልካም ይሆናል ብዬ ያመጣሁት አንድ አፕሊኬሽን አለ ማለት ነው። እሱንም አፕሊኬሽን የምናየው ይሆናል ማለት ነው። መጀመሪያ ሁላችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ጠቃሚ መረጃዎችን በዚህ ሚዲያ እናስተላልፋለን እና ምንድነው ቁርአን ሒፍዝ ለምትሞክሩና እንዲሁም ሙራጃ ማድረግ ለምትፈልጉ ያለ ኡስታዝ ቤታችሁ ቁጭ ብላችሁ የምትማሩበት አፕሊኬሽን ነው ማለት ነው። እሱም አፕሊኬሽን በመቀጠል እናያለን ማለት ነው። እሺ አሁን አፕሊኬሽኑ ጋር እንሂድ። ቀጥታ ፕሌይ ስቶር ወይም ደግሞ አይፎን ያላችሁ ደግሞ አፕ ስቶር ላይ ማግኘት ትችላላችሁ። ቀጥታ ወደ ፕሌይ ስቶር እንሄዳለን ማለት ነው። ልክ ፕሌይ ስቶር ከሄድን በኋላ ሰርች ባሩ ላይ እንሄድና ምን እናደርጋለን? እሺ ቀጥታ እንሄድና ምን እናደርጋለን? ታርተል ብለን ሰርች እናደርጋለን ማለት ነው። እንደዚህ ሰርች ካደረግነው በኋላ ልክ እንደዚህ ብሎ ይመጣልናል ማለት ነው። እዚህ ጋር በምታዩት መልኩ እዚህ ጋር ኢንስታል እናደርገዋለን። ትንሽ እንጠብቀው እስከሚያወርደው ድረስ። በምታዩት መልኩ እንግዲህ አፕሊኬሽኑን አውርዶልኛል። እዚህ ጋር እንደምታዩት ኦፕን ይለናል። ቀጥታ ኦፕን ብለን ወደ ውስጥ እንገባለን ማለት ነው። ኦኬ ወደ ውስጥ በገባን ሰዓት እዚህ ጋር የላንጉጅ ምርጫዎች ያመጣላችኋል። በምትፈልጉበት የላንጉጅ ምርጫ ማድረግ ትችላላችሁ ማለት ነው። በመቀጠል ቀጥታ የምንሄደው የት ጋር ነው? እዚህ ጋር ላይ ነው ማለት ነው። እቺ ማሰምርባትን ጌት ስታርትድ የምትለዋን ክሊክ እናደርጋለን ማለት ነው። አፕሊኬሽን ውስጥ ወደ ውስጥ ያስገባናል። ልክ ወደ ውስጥ ስንገባ ምን መሰላችሁ የሚያደርገው እዚህ ጋር ቁርአን መጀመሪያ ይሄን ቁርአን መቅራት አለባችሁ እያለን ነው ማለት ነው። ስለዚህ አሁን እቺ ማይክ ምልክቷን በመጫን ምን እናደርጋለን? ፊት ለፊት ያመጣልን ይሄን የቁርአን አያ እንቀራለን ማለት ነው። መርሐባሽ። ስለዚህ አሁን ምን እናደርጋለን? ቁርአኑን ቅራ እያለን ነው። ይሄን ቅራት እንቀራለን ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ልክ እንደዚህ ቁርአኑን ቀርተን ስንጨርስ የዚህ አይነት ድምጽ ያሰማንና በዚህ እርግጠኛ ሲሆን ያደርገናል ታች ኮንቲኒው የሚለውን እንጫናለን ማለት ነው። ቀጥታ ወደ ውስጥ ያስገባናል ማለት ነው። እዚህ ጋር ስንደርስ እንደምታዩት ከዛን የመጨረሻውን እመርጣለሁ ማለት ነው። ይቺን ምልክት እመርጣለሁ። የጎግል አካውንታችን ነው የምናስገባው ማለት ነው እዚህ ጋር። ከዛ በመቀጠልም እዚህ ጋር ስንገባ ምንድነው የሚያደርግልን? ያለንን የአካውንት ብዛት የጎግል አካውንታችንን እንደዚህ ምርጫ ያመጣልናል ማለት ነው። እኔ ሀጅ ኑርዬ የሚለውን የመጀመሪያውን ተጭኜ እገባለሁ ማለት ነው። ልክ የመጀመሪያውን ተጭኜ ሲገባ ምንድነው የሚያደርግልኝ? ትንሽ እንጠብቀዋለን። በዚህ ምልክት ያመጣልናል አለው እለዋለሁኝ። ከዛ ምንድነው እያደረገን ያለው እዚህ ጋር ላይ የቁርአን በምን አይነት ምልክት ነው ይሄን መቅራት የምትፈልጉት ያመጣልናል። እዚህ ጋር የቁርአኑ አይነት ነው። እዚህ ጋር እንደምታዩት እኔ የመጀመሪያውን መርጥና ከታች ያለችው ደግሞ ሾው የምትለው መጨረሻውን ራይት ስናደርጋት ምንድነው የሚያደርገው? ልክ በዚህ መሰረት ቀለሞቹን ለያይቶ ያመጣልናል ማለት ነው። ስለዚህ ይሄንን ራይት እናደርግና ቀጥታ እናደርገዋለን ማለት ነው። ኮንቲኒው እንለዋለን። እንደዚህ ኮንቲኒው ካደረግን በኋላ እንግዲህ እዚህ ጋር መጀመሪያ ያመጣልኝ ፋቲሃ ነው። ከፈለጋችሁ ደግሞ የፈለጋችሁትን ሱራ ለመቅራት ያው እዚህ ጋር በመግባት ማለት ነው ያሰመርኩባት የፈለጋችሁትን ሱራ መምረጥ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት የፈለጋችሁትን ሱራ እንመርጣለን ማለት ነው። እኔ አሁን ለምሳሌ የመጀመሪያውን ሱረቱን ናስ ልምረጥና ቼክ እናደርገው እንሞክረው አይደለም። ስለዚህ እቺ ከታች የምታዩት አይን የመሰለችው ምልክት የለችም። እቺ ምንድነች? እናጠፋታለን። ለምንድነው እናጠፋው? ይሄን የቁርአኑን ይሄን ሐረካቱን ያጠፋልናል ማለት ነው። አያቱን ብቻ ያስቀምጥልናል። ልክ በምንቀራ ሰዓት ነው ይሄንን የቁርአን የሚያስቀምጥልን ማለት ነው። ስለዚህ አሁን እንቀጥል። ስለዚህ አሁን ምን እናደርጋለን? እቺ የማይክ ምልክቷን በመጫን ምን እናደርጋለን መሰላችሁ? የማይክ ምልክቷን በመጫን ሪከርድ ማድረግ እንጀምራለን ማለት ነው። እሺ አሁን እናደርገው ማለት ነው።
ከሱረቱል ናስ ነው የምንጀምረው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس አሁን የመጨረሻውን አበላሽቼ ላሳያችሁ ለእናንተ እንዲገባችሁ ማለት ነው። ሚነል ጀነቲ አናስ እየሰማችሁት ነው አይደል? ምንድነው ወናስ የሚሆን አናስ ስላልኩት የሆነ ድምጽ ይሰማችኋል። ይሄንን ገለጥ ናችሁ ያለ ነው። አሁን ስለዚህ ሳስተካክለን ስንለው ትሰማታላችሁ። ሚነል ጂነቲ ወናስ እያያችሁት ነው። ምን አደረገልን? አሁን ቀጥታ ይሄ ጩኸቱን አቆመው። የራሴ ድምጽ ትክክል እያለኝ ነው ማለት ነው። ስለዚህ እቺን ምልክቷን መልሰን እንጫናታለን። አሁን ጥፋቴን ለማወቅ የት ላይ ነው የምንገባው? እዚች ጋር ቆይ ላሳያችሁ። ይቺ ቀይ ምልክቷ አይለችም፣ እሷ ውስጥ እንገባለን ማለት ነው። በቀጥታ እዚች ውስጥ ስንገባ ጥፋቴን ያሳየኛል ማለት ነው። ጥፋቴ የት ነው? እንስማው አብረን። ኔትወርክ ነው። ቆይ ትንሽ ተረጋጉ። ኢነል ጀነቲ አናስ። ስለዚህ በዚህ መልኩ ያመጣልናል ማለት ነው። ስለዚህ ለመቅራት በጣም ቀላል ነው። ይሄን አፕሊኬሽን ሁላችሁም ተጠቀሙት ማለት ነው። ሁላችሁም ሰብስክራይብ ማድረግን አትርሱ። ባረከላሁ ፊኩም። በሌላ ደግሞ በተለያዩ ቪዲዮዎች እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።